እንዴት ሰነበትክ? እንዴት አለ? ዛሬ በርካታ መረጃዎች ወጥተዋል። ቀደም ሲል ያነሳዋቸው አሉ። እንደው በፋኖ ዙሪያ ያሉት ላይ አጠር ያለ አስተያየት ሰጥተን ወደ ሌሎቹ በስፋት ወደምንመለከታቸው ጉዳዮች እንሄዳለን። እንግዲህ 4 ጄኔራሎች ናቸው በዚህ ስምሪት ላይ በአዛዥነት የተሰማሩት። እንደሰማነው ከሆነ ሌተናል ጀነራል ማምበር ተሰማን ጨምሮ የጎጃም ኮማንድ ፖስት አዛዦች ሜጀር ጀነራል ተስፋዬ ረጋሳ እንደዚሁም ሌሎችም የተካተቱበት 7 ኮሎኔሎች የሚመሩት መጠን ሰፊ ተልዕኮ የወሰደ ዘመቻ ነው እየተካሄደ ያለው። በዋናነት ደጋዳሞት ወረዳ ፈረስ ቤትን ለመቆጣጠር እንደሆነ ነው የሰማነው። 3ኛ ቀኑን ይዟል። በታንኮች በሜካናይዝድ ኃይል የታገዘ መጠን ሰፊ ውጊያ ነው እየተካሄደ ያለው። ገለታው እንግዲህ በአዲስ አበባ ምክክር ተቀምጫለሁ የሚለው የአብይ አህመድ አገዛዝ እንዲህ አይነቱን ጦርነት በከፍተኛ ኃይል ስምሪት እያከናወነ እንዳለ ነው የሰማነው። እንግዲህ 3ኛ ቀኑን ይዟል። እስካሁን ባለው መረጃ መሰረት ፈረስ ቤትን ለመያዝ የሚደረገው ትንቅንቅ እንደቀጠለ ነው። ተቆጣጥረነዋል የሚል መረጃ እያወጡ ነው። የአንከር መረጃ ምንጮች እንዳረጋገጡት ከሆነ ግን እስካሁን የፈረስ ቤት ከተማ በፋኖ ቁጥጥር ስር እንደሚገኝ ነው። እንዴት አየው? አሁንም ጠንከር ያለ ውጊያ ነው እየተካሄደ ያለው። አሁን ከልምድ እንዳየነው በተለይ በዚህ በአማራ ክልል የሚደረግን ጦርነት፣ ትግራይ አካባቢ የሚደረግን ጦርነት፣ ኦሮሚያ ውስጥ የሚደረግ ጦርነቶች የሆነ ከባቢ ይፈልጋሉ መሳይ እና በዛ ውስጥ ተሸፍኖ ኦፕሬሽን ሲያደርጉ እናያለን። እና በተለይ ይሄ ምክክሩን አሁን የተጀመረውን ምክክር ማደናገሪያ አድርገው ቴሌቪዥኑን የውጭ ግንኙነቱን በሙሉ በዛ ኢትዮጵያ እየመከረች ነው የሚል እንትን ብለው፣ በሌላ በኩል ግን አማራ ላይ እንደዚህ አይነት እኩል ነው የጀመሩት። ተመልከት፣ 4 ቀን አይደለም የሆነው ምክክር ኮሚሽን ጀመረ ተብለው እኩል እዛ ላይ ደግሞ ልዩ ኦፕሬሽን ተጀምሯል። እና ይሄ በአጠቃላይ የሚያሳየው ይሄ መንግስት ምንም ለምክክር ልቡ ምክክር ላይ እንደሌለ ምንም እኮ እንደሌለ ነው የሚያሳየው። ትንሽ ለምክክር የተሸነፈ ኃይል እኮ እነዚህን ግጭቶች በድርድር ለመፍታት ሽማግሌ ላክ፣ ቢያንስ ምክክሩ አለፍ እስኪልም ደግሞ ረገብ ልበል፣ ሚሊቴሪ ኦፐሬሽኑን ትንሽ እንደው ረገብ ላርገው እና እስቲሳክ ነው ምናልባት ይሄንን ደግሞ ምክክር እያዩም ደግሞ የሚመጡ ሰዎች ካሉ የሚልም እኮ ኃላፊነት የተሞላበት ሰው የሚያስበው እንደዛ ነው። ነገር ግን እኩል ነው የሚያስኬደው ምክክር እዚህ አዳራሽ ይካሄድ፣ በሌላ በኩል ደግሞ እዛኛ ጦርነት እናካሄድ ነው የሚል ነው። ትግራይም ይቀጥላል። አሁን ትግራይም ያለው ዱብዱብ ለምሳሌ ዛሬ የወጣውም ሰልፍም ስናየው በአጠቃላይ በቀጣይ ደግሞ ይሄም አሁን 1 ወር አይደለም ይቆያሉ የተባሉት እነዚህ ምክክሩ ትግራይም ጦርነቱ ይቀጥላል። ስለዚህ በዚህ አይነት የተዘበራረቀ ሁኔታ ውስጥ በእንደዚህ አይነት በጣም አሳፋሪ ታሪክ ውስጥ ነው ያለው። በጣም አሳፋሪ ይህንን ቅዱስ ነገር ይህንን በጣም የተባረከ ምክክር ብለን ኢትዮጵያን ሁሉ ስንጠብቀው የነበረውን ምዕራፍ እንደዚህ አድርጎ አበላሸው አብይ። ኢትዮጵያን መቆጣት አለብን። ብዙ ጊዜ እንዳልነው መሳይ ኢትዮጵያን መቆጣት አለብን በየቦታው። ፋኖ ትግል አዲስ አይሆንበትም። ይሄንን የአማራ ህዝብ ትግል መሯል፣ በጣም መሮታል። ስለዚህ ተደራጅቷል፣ ተጠቆ ኃይሎች ጨምሯል፣ ፋኖም ተጠናክሯል፣ ከሌሎች ጋር የሚያደርገው ግንኙነትም ጨምሯል። ስለዚህ የሚያመጡት ነገር የለም፣ ያው ይመታሉ። ግን አጠቃላይ ሀገሪቱን በመበጥበጥ ላይ ያለ መንግስት ነው። ምክክር ውሸት ነው ማሳይ። ገለታው እንግዲህ የደጋዳሞቱ ፈረስ ቤት የሚካሄደው ውጊያ መጠኑ ሰፊ ስለሆነ አገዛዙም ያለ ሌለ ኃይሉን ያሰማራበት በመሆኑ እንጂ በአማራ ክልል አሁንም በበርካታ አካባቢዎች ውጊያዎች እንደቀጠሉ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ዛሬም በራያ ቆቦ እንደዚሁ ከፍተኛ ውጊያ መደረጉን የሚያሳይ መረጃ ነው የመጣልን። በትላንትናው ዕለትም ጎንደር እንደዚሁ በአገዛዙ ኃይልና በፋኖች መሃል ውጊያዎች መደረጋቸው ተመልክቷል። አብዛኞቹ አካባቢዎች ላይ አገዛዙ የሚያደርገው የማጥቃት እንቅስቃሴ ነው። እንግዲህ በክረምቱ ፋኖና ሌሎች ኃይሎች ተባብረው ጥቃት ይከፍቱብኛል በሚል ከወዲሁ የማኮላሸትና ዘመቻቸውን ሳይጀመር የማጨናገፍ ተልዕኮ የወሰደው የአብይ አህመድ ሰራዊት በተለያዩ አቅጣጫዎች ነው በፋኖች በተቆጣጠሩባቸው አካባቢዎች ጥቃት እየከፈተ ያለው። እስካሁን ባለው መረጃ በሁሉም ቀጠናዎች አገዛዙ የተሳካ ኦፕሬሽን ማድረግ አልቻለም። የሰኔ 30ም ቀነ ገደብ አልፏል። እስካሁን ድረስ የብልጽግና ምስለኔ አስተዳደሩን እግር ለመትከል የተደረገው ጥረትም ሙከራም መክሸፉን ነው ለማረጋገጥ እየተቻለው። እንግዲህ በአዲስ አበባ የትግራይ ተወላጆችን ሰልፍ እንዲያደርጉ በተለያዩ አማራ አካባቢዎች ደግሞ በውጊያ የጠመደበት ሁኔታ እያለ በአዲስ አበባ ደግሞ ምክክር ብሎ የከሸፈ የሚመስለው
ሂደት ተጀምሯል። እንዴት እየተከታተልከው ነው ገለታው? ረቡዕ ዕለት ሲጀመር የአብይ አህመድ በዓለ ሲመት ይመስል ነበረ። እንደተባለውም አልቀረም። ዝግጅት ያልተደረገበት ውዝግቦች የተፈጠረበት እንኳን ምክክር ሊመስል ቀርቶ የአንድ ክፍለ ከተማ ጉባኤም ደረጃ በማይመጠን መልኩ ነው እየተካሄደ እንዳለ የሚነገረውና እንዴት እየተከታተልከው ነው? በአጠቃላይ በጣም ብዙ ሰው ይከታተለዋል መሳይ። እና ይሄ ምዕራፍ መበላሸቱ በተለይ አሁን ምርጫ ብዙ ጊዜ ይበላሻል። እንደምናውቀው ይሰርቃሉ። ምርጫ በየ5 ዓመቱ ምርጫ እናደርጋለን ብለው ያታልላሉ። የተለመደ ነገር ነው። ግን ህዝብ ሌላው ተስፋው እንግዲህ ምክክር ነው። በተለይ ከፍተኛ ኪሳራ ውስጥ የገባ ህዝብ ምርጫን ተስፋ ያደርገውም ያው መንግስት መጥቶ ያታልሉኛል ብዙ ጊዜ ብሎ ያስባል። ስለዚህ ይህ ኤክስትራ ጁዲሻሪ የሚባለው ወይም ደግሞ ከህግ ውጪ ከህገ መንግስት ውጪ የሆነ መተሳሰሪያ መርሆችንም ሊነካካ የሚችል ፋንዳሜንታል የሆነ ለውጥ ሊያመጣ የሚችል ምክክር ነው ተስፋ የሚያደርገው። እና እኛ ሀገር ትልቅ አሳዛኝ ታሪካዊ ነገር ይሄ ምዕራፍ ነው የተበላሸው። ይህን ምዕራፍ ገና ሲያቋቁመው ጀምሮ ብዙ ጊዜ ተነሳ። መቼም ብዙ ሰው ማስተያየት ሰጠበት መሳይ። አድማ ተመልካቾችን አናሰለችም። ሲነሳ ገና ጣሉት። ምክክር የሚለውን ስሙን ሁሉ አጠፉት እኮ። አሁን ስሙ ራሱ መቀየር አለበት። ሌላ ስም የሚሰጠው ጥሩ ሰው በተገኘ ጥሩ ነበር። አሁን ምክክር የሚለውን ስም በውስጣችን በልቦናችን መጠበቅ እንድንችል ሌላ ስም መሰጠት አለበት። አሁን ኢትዮጵያ ውስጥ ያለው ምክክር አይደለም። ባለፈው አንስተን ነበር መሳይ። በሁለት መንገድ ነው ምክክር የሚካሄደው። አንዱ የክራይሲስ ማኔጅመንት የሚባለውን ለማስተካከል ነው። ግጭት ይደርስባቸውና ለማስተካከል ምክክር ያደርጋሉ። ብዙ ሀገሮች አድርገዋል። ሁለተኛው በጣም መሰረታዊ የሆኑ መርሆችን ለመንካት ነው። የስቴት ሶሳይቲን ግንኙነት ሳይቀር ይህ በጣም መሰረታዊ የሆኑ ሀገር ምሰሶዎችን የሚነካካ ነው። ይሄ ስክነት ይጠይቃል፣ ምርምር ይጠይቃል። የኢትዮጵያ አሁን የመጡት አጀንዳዎች እነዚህ ናቸው። እንግዲህ ተመልከት፣ ሀገር መንግስቱ ምን ይሁን፣ የመንግስት ቅርጽ ምን ይሁን፣ በጣም ስክነት የሚጠይቁ በጣም ዕውቀት የሚጠይቁ ኢትዮጵያ ውስጥ ያሉ በጣም ጥናት ያደረጉ ሰዎች በባትሪ ተፈልገው መላ የሚሰጡበት መሆን አለበት። እኔ መንዝ ውስጥ ያው እንዳደኩ ታውቃለህና የመንዞች ዘፈን ብዙ ቦታ አለ። ግን የኛ አካባቢ ዘፈን ሰርግም ይሁን ምንም ይሁን ሰብሰብ ሲል ህዝቡ መላ መላ እንዲያው መላ መላ ነው ምንለው እና እቺ ማስረጂ በቃ አረፍ ብሎ መላ መላ እንደው መላ መላ ይላልና እንደው በኋላ እንደው እንደዚህ ትልቅ ሰው ከሆንኩ በኋላ በእድሜ ማለቴ ነው ሳስተውለው ለካ የምንማረው ትምህርት ሁሉ ለመላ ነው። ትምህርት ሁሉ የምንሮጠው መላ ያስፈልገዋል። ግብርናው መላ ያስፈልገዋል፣ የመንግስት አስተዳደሩ መላ ያስፈልገዋል፣ ኢኮኖሚው መላ ያስፈልገዋል። እውነትም መላ መላ እና የአንዱ መላፈል መፈለጊያችን ይሄ ምክክር ምዕራፍ ነው። እና አሁን ብልሽሽት አደረጉት። ተመልከት፣ አሁን እንግዲህ የዚህ ምክክሩ ዓላማ የነበረው ኢትዮጵያ ውስጥ የምክክር ዓላማ የነበረው ኮንፍሊክቲንግ ድሪምስ የሚሏቸው ወይም የሚጋጩ ህልሞች ያሉባት ምድር ናት ነው። አገረ መንግስት አረጋም ያለው በዛ ምክንያት አንዱ መጽሐፍ ጽፏል። የብሔር ፌደራሊዝም ጥሩ ነው ብሎ ጽፏል። ያንን ነው ማስተዳድረው ብሎ እስካሁን ይሟገታል። ሌላኛው ደግሞ ኤትኒክ ፌደራሊዝም ምድሪቱን አመሳት የሚል ብዙ ተከታይ ያለው እዚህ ጋር አለ፣ ይጎትታል። ሌላው ደግሞ መሐል ላይ ያለ ብሎ ይላል። እነዚህ ለሂቃን የሚከተላቸው ህዝብ አለ። አገረ መንግስቱ ስርዓቱ ቅርጸ መንግስቱ እንዳይረጋ አርጋውታል። አሁን ምንድነው የምክክር ዓላማ? እንግዲህ እነዚህ መተው ይወግቱ ነው አይደለም? እስቲ መታችሁ መካከለኛ መንገድ ፈልጉ እኮ ነው። ፕሮፌሰር መራራ የጻፉት መጽሐፍ ይስራሉ ማስተያዛ ውስጥ እንግዲህ ተመልከት። አሁን ስንት ነገር ደክመዋል። ስርዓቱን ሲተቹ የነበሩ ሰው ናቸው። እንደው ለምሳሌ ነው ያነሳዋቸው መሳይ። ሲተቹ የነበሩ ሰው ናቸው የሚሉት አላቸው። እኛ አንደግፈው ሌላ ጉዳይ ነው። በዚህ ምድር ላይ ጥርሳቸውን ከነቀሉ በኋላ በአክብሮት ነው የምንለው። እድሜያቸው እስከዚህ እስካለ ድረስ በሚሉት ላይ ባንስማማ ያሉት ነገር አለ፣ የጻፉት አለ። ሌሎች ወገኖቻችንን እንጥቀስ፣ ትላልቅ የተማሩ ሰዎች፣ እነሱ ደግሞ የብሔር ፖለቲካው በዚህ ነው ብሎ ጽፈዋል። ህዝብ ይከተላቸዋል። አንቂዎች አሉ፣ የፖለቲካ ሰዎች፣ የፖለቲካ ፓርቲዎች አሉ። እነዚህ የሚጋጩ ህልሞች ቁጭ ብለው ተሟግተው መላ ያመጡ እንደሆነ ነበር የምክክር ዓላማው ይሄ ነው። አሁን በሙሉ እነሱን ከደጅ አስቀርተው ድግስ ደገሱና እነዚህ ሰዎች ተመሳሳይ ሰዎች እንደውም በውክልና ነው የምናመጣው ብለው ቁጭ አደረጉ። እንደው መጨረሻ ላይ መሳይና አንተ ደግሞ ትጨምርበታለህ።
አጀንዳ ስትራቴጂያቸው ተመልከተ። አሁን አጀንዳ ሲሰበስቡ ጮኸናል። ብዙ ጊዜ ታስታውሳለህ መቼም ብዙ ጊዜ አንስተነዋል እኮ መሳይኛም እና እነዚህ ሰዎች አጀንዳ አሰባሰባቸውስ ምንድነው? በአጀንዳው ላይ ሰው ምንም አይልም። ምንድነው ጥያቄ አለ ይበል። ሰበሰቡ 4000 ነው እንግዲህ 4000 ጥያቄ ሰበሰቡና አሁን ደግሞ 4000 ሰው ሰብስበናል። 4000 ሰው ደግሞ በጣም ነው የምናደርገው። 500 ሆነ ተቀመጣለህ እናወጣልሃለን። ይሄ እኔ በዚህ ላይ ነው ሐሳብ ያለኝ፣ ይሄን አላቀው። ለምሳሌ ሃይማኖት ጉዳይ ብትጠይቁኝ ምንም አይገባኝም። በምን መንገድ ይቻ ሀገሪቱ የሃይማኖትና የመንግስት የህዝብና የሃይማኖቶችና የሃይማኖቶች ትስስር በምን መንገድ ይስተካከል የሚለው ለማለት ምንም ሐሳብ የለኝም። እጣው ጣለብኝ ላይ እናጣጣ ዝም ብሎ ጣለብኝ ሊል ይችላል እኮ መሳይ እና የእውቀት ልካቸው የዝንባሌዎቻቸው ምናምኖቹ ታይቶ እንኳን የመመደብ አንድ ሳይንሳዊ አካሄድ ነው። እንደዛ አይደለም ያደረገው በጣም አድርገው ከዛ መጨረሻ ላይ አሁን ደግሞ ያወጧቸው አንዳንድ አካሄዶች በአጠቃላይ ስናየው በአጠቃላይ ያነሳነው መሳይ በጣም አሳፋሪ በጣም አሁን ባለፈው ያነሳነው ነገር ነው መሳይ። ብዙ ሰዎች በዚህ ሪሰርች የሚሰሩ አሉ፣ በፒስ ላይ በሰላም ላይ የሚሰሩ አንዱ ዋና እንትን የሚሆነው ይሄ ነው። መሳቂያም መሳለቂያ ያደርጉ ገለታው እንደው አጠቃላይ ሂደቱን በተመለከተ ነው እንግዲህ በየቀኑ እያነሳነው ነው። እኛም አጀንዳ አድርገነዋል። አጀንዳ ስናደርገው ግን የአብይ አህመድን ቲያትር ለማድመቅ የአብይ አህመድን ተውኔት እንደዚሁ አብሮ ድምቀት ለመስጠት አይደለም፣ ግን እግር በእግር እየተከታተሉ ማጋለጥና ህዝቡን የሚያደናግሩበትን አቅጣጫዎች በመለየት ለህዝቡ ትክክለኛው መረጃ ማድረስ ነው። እንደሰማነው ከሆነ ይሄ የሐምሌ 8 ይጀምራል የተባለው ከ3 ሳምንት እስከ 1 ወር እንደሚወስድ የተገለጸለት የምክክር ጉባኤው ማጠቃለያ መርሃ ግብር ድንገት በአብይ አህመድ የተዘጋጀ እንደሆነ ነው። ታስቦበት አይደለም። ምናልባትም ሌላ ጊዜ ሊሆን ይችላል አይታወቅም። ግን አብይ አህመድ መንግስት ከመመስረቱ በፊት በምርጫውና በመንግስት ምስረታ መሃል ይሄ ክንውን መካሄዱ በጣም ይጠቅማል በሚል በአብይ አህመድ ተፈልጎ በቶሎ እንደውም ተጠርተው በአስቸኳይ እንዲያዘጋጁ የተደረገው ጉባኤ ነው። ምንም ዝግጅት አልተደረገበትም። ምንድነው የነ ቶሎ ቤት ነው የሆነው። አሁን ዝግጅቱ ከተጀመረ በኋላ አንዳንድ በጉባኤው ላይ የተሳተፉ ወገኖች ሲገልጹልን ምንም ስክነት የለውም፣ አልተናበቡም። ጭራሽ ኮሚሽነሮቹ በርካታ ጥያቄዎችን መመለስ አልቻሉም። ከትግራይ ተጠርቶ የመጡ ባጅ ያልወሰዱበት ነገር ግን ለጉባኤው የተዘጋጀውን አበልም ሆነ ሌሎችን ጥቅሞች ግን እየተሰጣቸው ነው። ወደ ጉባኤው ግን እንዲገቡ አልተደረገም። ባጅ የላቸውም። ባጅ ያልተሰጣቸው ወይም ደግሞ ያልተጋበዙ በተለያዩ አካላት አዳራሹን እንዲሞሉ የተደረጉ ደግሞ አሉ። ግራ የገባው ነገር ነው ይሄ። ምንድነው ዝናብ ያበላሸው ሰርግ አይነት ነው የሚመስለው። ምን እንደሚይዙ ምን እንደሚጨብጡም አያውቁትም። ቀደም ሲል ያልከው ነው ከአጀንዳው ምደባት ጀምሮ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት ተወካዮች ለኮሚሽነሩ ጥያቄያቸውን አቅርበዋል፣ ተቃውሟቸውን አቅርበዋል ማለት ይቀላል። ምናልባት በዚሁ ከቀጠለ ላይ ሳተፉ ሁሉ ይችላሉ። እንደሱ የሃይማኖት ጉዳይ እያለ እንዲወያዩ የተደረገው ወይም ደግሞ እጣው የደረሳቸው በአዲስ አበባና በድሬዳዋ ጉዳይ ላይ እንዲነጋገሩ ነው። ገለታው ከአካሄዱ ጀምሮ ቅንነት የሌለው ሐቀኝነት የጠፋበት ትክክለኛ ምክክር አድርጎ ለኢትዮጵያ ችግሮች መፍትሄ ለማምጣት የታለመ አይደለም። ዝም ብሎ ግርግር እንደሆነ ይኸው አሁን ባለፉት 4 ቀናት ከተካሄደው መርሃ ግብር መረዳት ይቻላል። እስካሁን አልተጀመረም፣ ውይይቱ አልተጀመረም። በቡድን ተከፋፍለው ገና ሰኞ ይጀምራል ነው የተባለው። እንግዲህ አንድ አጀንዳ ቢያንስ 36 ቀን ይወስዳል ተብሏል። እንግዲህ ምናልባት ሁሉም በየተራ እየተለዋወጡ የሚያካሂዱ ከሆነ ደግሞ ከዓመትም በላይ ሊወስድ የሚችልበት ሁኔታ ነው ያለው። ምንም አይነት ዝግጅት ጥናትም አልተደረገበትም። የግብር ይውጣ ስራ ነው እየተከናወነ ያለው የሚል መረጃ ነው እንግዲህ እየመጣልን የሚገኘው። እንዴት አየው? ወይንስ ቢያንስ እንኳን ሐሰተኛም ይሁን ለተውኔትም ይሁን እንዲሁ ዝም ብሎ አብይ አህመድ ለራሱ ስልጣን ማጃቢያ የሚያደርገው በተወሰነ ደረጃ ምክክር የሚመስል ነገር እንኳን ማድረግ ያልቻሉበት በጣም ቀሽም የሆነ ተውኔት እንደሆነ ነው ያው በግልጽ እያየ ነው የምንገኘው። ገለታው አዎ በጣም አሳፋሪ ነው። ይሄንን ቃል መናገር ስላለብን ነው የምንናገረው። እንግዲህ በጣም አሳፋሪ ነው። በታሪካችን ውስጥ ተመዝግቦ በተለይ በኢትዮጵያ የምክክር ታሪክ ውስጥ እንግዲህ ትልቅ አንኳር ነገር ነው። ብሔራዊ ስለሆነ ብሔራዊ ምክክር ኢትዮጵያ የመታጠፊያ ምዕራፍ ላይ ሆና እንደዚህ አይነት ኮሚሽን አቋቋመች፣ እንደዚህ አጀንዳ እንደዚህ ነበር ሲሰበሰብ የነበረው የሚለው ነገር
ተቃዋሚዎች ውጪ የነበሩት የሚለው ነገር የሚያወጧቸውን ህጎች አሁን ብታይ ለምሳሌ ይሄ እንደ ደንብ እንደ መጫወቻ ደንብ ያደረጉትን ያየህ እንደሆነ እኮ አንድ ምሳሌ እዛ 500 ሰው ሆኖ እንግዲህ አንድ አጀንዳ ይሰጣዋል። በዛ አጀንዳ ላይ ሆኖ በጉዳዩ ላይ ከ40% በታች ከሆነ የተስማማው ስምምነት ከ40% በላይ የሆነው ተስማምቶ ከዛ በታች ከሆነ እንግዲህ 39% ከሆነ ማለት በዛች ከሆነ ውድቅ ይሆናል። ለምሳሌ 500 ሰው ነው። ከ500 ሰው መካከል 199 ሰው እኛ ይሄን አደግፈው ቢሉ ውድቅ ይሆናሉ ማለት ነው። ይሄ አሁን ለምሳሌ ፌደራል በባንዲራ ላይ ነው ሳደው ባንዲራ ላይ አሁን ያለው ይቀጥል ይላል። 199 ደግሞ አንፈልግም ይላል። ከዛ አየለም እንግዲህ እናንተ ወድቃችኋል ከ40% በታች ስለሆናችሁ ተብሎ 199 ሰው ከ500 ሰው ወድቆ ምን አይነት የረጋ መንግስት ነው የሚመሰረተው? ህጉ ማለት ነው መጫወቻው ራሱ የተፈጠረውን ስታይ አሉ ሰላም ላይ የሰሩ ሰዎች ብዙ ሞዴሎች እኮ አሉ፣ የተጠኑ ሞዴሎች። እነዛ ሁሉ የጥላዋቸው ነው እንደዚህ እጣ ውስጥ የገቡት። እስቲ አሁን ይሄ አለመጠናቱን እኮ ነው ሳይንሳዊ የሆነ አካሄድ አለመከተላቸውን የሚያሳይ ነውና በአጠቃላይ ይሄ ምክክር ይዞ የሚመጣው ዳፋ በጣም አደገኛ ነው። በተለይ አሁን ያለው ሩጫ አንዳንድ ውሳኔዎችን በተለይ ከሀገረ መንግስት ጋር የተያያዙ አንዳንድ ውሳኔዎች ወስኖ እዳ ውስጥ ሊከቱን ይችላሉ። ከሁሉም በላይ ግን አሁን ለምሳሌ ይሄ ከማንነት ጋር የተያያዘ ነገር የብሔር ፖለቲካ ከሽፏል። እውነት ነው፣ በብዙ ልብ ውስጥ የለም። ሰው በብሔር የመደራጀት ፍላጎቱም አይቶታል ብዙ ዋጋ ስለከፈል። ግን የዚህ የብሔር ደግሞ የኤግዚስተንሻል ትሬት የምንለው ወይም ደግሞ የህልውና ችግር አለብኝ እንደዚህ ተሰምቶት አያውቅም። አማራ፣ ትግሬ እንደዚህ ተሰምቶት አያውቅም። ኦሮሞ እንደዚህ ተሰምቶት አያውቅም። ይሄ የህልውና ችግር አለብኝ የሚል ስጋት፣ ይሄ ስጋት አሰባስቦ ትጥቅ አስነስቶታል። አማራ ክልል የህልውና ችግር አለብኝ ብሎ ይታገላል። ኦሮሚያ የህልውና ችግር አለብኝ ነው። ትግራይ የህልውና ችግር አለብኝ ነው። በዚህ መካከል 4000 ሰዎች ተመራርጠው አዲስ አበባ ቁጭ ብለው በረፍት ሰዓት ቢራቸውን እየጠጡ ምንድነው የፌደራል ስርዓቱ ምን ይመስል አማራን 4 እናርገው ቢሉ እዛ አማራ ክልል የህልውና ችግር አለብኝ ብሎ የተደራጀው ይፈርሳሉ። ይህስ የሆነ የተዘለለ ነገር አለ። ባለፈው እንዳንሳ ነው የዘለልነው ነገር ይህ ግጭት የማብረድ ሁለት ምክክር ነው ኢትዮጵያ የሚያስፈልጋል።